ይስጥልን ተመልካቾቻችን ከዜናዎቹ ጋር አብረናችሁ የምንቆየው እኔ መዲና አብዱና ለስፖርት ዘገባው አብራችሁ በቅድሚያ ማርስተ ዜና ሶስተኛ ዙር የከተሞች ሳምንት በመቀሌ ከተማ በሁሉም ክልሎች ተሳታፊነት በደማቅ ሁኔታ ተከበረ። በኢፌዴሪ ምክር ቤት እንዲሁም በትግራይ ክልል አስተባባሪነት የተዘጋጀው የዘንድሮ የብሔር ብሔረሰቦች ቀን በተመሳሳይ ሁኔታ በመቀሌ ከተማ እየተከበረ ይገኛል። በኢፌዴሪ ምክር ቤት እንዲሁም በትግራይ ክልል አስተባባሪነት የተዘጋጀው የዘንድሮ የብሔር ብሔረሰቦች ቀን በተመሳሳይ ሁኔታ በመቀሌ ከተማ በደማቅ ሁኔታ እየተከበረ ይገኛል። የዚህ ዜና ዝርዝር ሪፖርተራችን ዘንዘን ፈረስ ከቦታው ተቀብለናል። ሶስተኛው ዙር የከተሞች ሳምንት በመቀሌ ከተማ በሁሉም ክልሎች ተሳታፊነት በደማቅ ሁኔታ ተከበረ። ለዝርዝሩ አብዱራህማን መሐመድ በ2003 ዓመተ ምህረት የከተሞች ሳምንትን ለማዘጋጀት ከሐዋሳ ከተማ ኃላፊነትን የተቀበለችው የመቀሌ ከተማ እንግዶቿን ማስተናገድ የጀመረችው በዓሉ ከመድረሱ በፊት ጥቂት ቀናቶች ቀደም ብሎ ሲሆን እንግዶቿንም በጥሩ ሁኔታ አስተናግዳ ለመመለስ ከፍተኛ ጥረት እያደረገች መሆኑ ተገለጸ። በበዓሉ ሁለቱ የከተማ መስተዳድሮች አዲስ አበባና ድሬዳዋን ጨምሮ 9 የኢትዮጵያ ክልል ከተሞች ተሳታፊ ሲሆኑ የየከተሞቻቸውን መልካም ገጽታ ከማንጸባረቅ በተጨማሪም ባህላዊ እሴቶቻቸውን እያስተዋወቁ ተብሎ ይጠበቃል። ስሜ አርቲስት ሱራታ ተካባላለሁ። ብዙ ጊዜ የምታወቀው የቴዎድሮስን ገጸ ባህሪ ወክዬ እሰራለሁ። የቴዎድሮስ ራዕይ የሚል ቲሸርቴ ላይ የሚታየው ማለት ነው። አሁን የመጣሁት ጎንደርን ወክዬ የብሔር ብሔረሰቦችን ቀን በማስመልከት የባህልና የልማት ኤግዚቢሽን በአዲሱ የትግራይ ስቴዲየም በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተመርቆ ተከፈተ። ዘንዘን ፈረስ ተጨማሪ አላት። ህገ መንግስታችን ለብዙነታችን ለአንድነታችንና ለህዳሴያችን በሚል መሪ ቃል የሚከበረው የዘንድሮ 6ኛ ዙር የብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ የተከፈተው ኤግዚቢሽን ከተሞችንና የተለያዩ ባህሎችን የሚገልጹ ስዕሎች እንዲሁም አንዳንድ የፈጠራ ስራዎችን የቀረበበት ነበር። በኤግዚቢሽኑ ላይ የተለያዩ ክልሎች ተሳታፊ የሆኑ ሲሆን የመቀሌ ከተማ ነዋሪ እንዲሁም ከተለያዩ የሀገራችን ክልሎችና ከውጭ ሀገር የመጡ ጎብኚዎች ኤግዚቢሽኑን በመታደም ላይ ይገኛሉ። ወጣቶች በትምህርት ዙሪያ ያላቸው አመለካከት ለማዳበር ታስቦ የተዘጋጀው የምክክር መድረክ በእንዳ ኢየሱስ ግቢ ከሁሉም የመቀሌ ዩኒቨርሲቲ ግቢዎች የተውጣጡ የአፋር ክልል ተወላጆች ያሳተፈ ነበር። በስፍራው ተገኝተው የግንዛቤ ማስጨበጫ ሲሰጡ የነበሩት የባህልና ቱሪዝም ሚኒስትር አቶ አሚን አብዱልቃድር እንደገለጹት የአፋር ተወላጆች በከፍተኛ የትምህርት ተቋማት ውስጥ ቁጥራቸው እየጨመረ እንዳለና እነዚህ ወጣቶች ትምህርታቸውን ጨርሰው ወደ ክልላቸው ሲመለሱ ያስተማራቸውን ህብረተሰብ መልሶ ለማስተማር የበኩላቸውን ሚና እንዲወጡ መልእክታቸውን አስተላልፈዋል። በመሬት አስተዳደርና አጠባበቅ እንዲሁም ተጠቃሚነት ላይ የሴቶች ተሳትፎ በከፍተኛ ፍጥነት እየጨመረ እንዳለ ተገለጸ። ለዝርዝሩ ራእይ ሀጎስ ሴቶች የመሬት አስተዳደርና አጠባበቅ አገልግሎት ተጠቃሚ በመሆን የባለቤትነት ስሜት ይበልጥ በማጠናከር ቁጥራቸው ከጊዜ ወደ ጊዜ በማሳደግ ወደ ኢንቨስትመንት እየተሸጋገሩ እንደሆነ ህዝብ ተወካዮች ምክር ቤት የትራንስፖርት ጉዳዮች ቋሚ ኮሚቴ ወይዘሮ ሙፈሪያት ከማል ገለጹ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በማስመልከት በተከፈተው ሲምፖዚየም ህገ መንግስቱ ስለ ሴቶች ምን ብሎ አልፏል በሚል ጥናታዊ ጽሑፋቸው ያቀረቡት ወይዘሮ ሙፈሪያት ከማል በተጨባጭነት የህገ መንግስቱን ድንጋጌዎች በተግባር እየዳሰሰ መሆኑንና በተጨማሪም ወይዘሮ ሙፈሪያት የሴቶች ተሳትፎ ተጠቃሚ በሀገሪቱን ከሚካሄደውን አጠቃላይ የልማት የመልካም አስተዳደርና የዲሞክራሲ ስርዓት ግንባታ ሂደቶች ተለይቶ ሊታይ አይገባም ሲሉ መልእክታቸውን አስተላልፈዋል። ህገ መንግስት ስለ ሴቶች ምን ብሎ አልፏል የሚለው ፓርት ነው። እኔ ማየት የፈለኩት በተጨባጭ የህገ መንግስቱ ድንጋጌዎች በተግባር እንዴት ነው እየተተረጎሙ ያሉት። ያላቸው ዜናዎች እነዚህ ነበሩ። አሁን ወደ ስፖርት ዜና ላሸጋግራችሁ። በሽረ እንዳስላሴ ከተማ ለአንድ ሳምንት ሲካሄድ የቆየው 2004 ብስክሌት ሻምፒዮና ትናንት እሁድ የተካሄደው በወረዳና ክልላት መካከል የደርሶ መልስ ውድድር በደማቅ ሁኔታ ተጠናቀቀ። ከ8 ቡድኖችና ወረዳዎች የተውጣጡ 160 ተወዳዳሪዎች የተሳተፉበት ሲሆን በውድድሩም በሁለቱም ጾታዎች በኮርስ ኤ፣ ቢ እና በማውንቴን በተካሄደው የመጨረሻ ውድድር ተጠናቀዋል። በኮርስ ኤ ሴቶች ምድብ ተወዳዳሪዎች በሰዓት 26.74 ኪሎ ሜትር የተጓዙ ሲሆን ሰላም ገብረእግዚአብሔር ከሻሌ ዘራኛሙን አጠናቃለች። በወንዶች ማውንቴን 40 ኪሎ ሜትር የሸፈነው ውድድር በረከት ግርማይ ከደስታ አበበ አንደኝነት አጠናቅቋል። በኮርስ ቢ በ300 ተወዳዳሪ ሀብቶም ካሳ ያሸንፏል።
በመጨረሻም በብስክሌት አጣሪ በኩል ሲጠበቅ የነበረው የኮርስ ኤ 60 ኪሎ ሜትር የሸፈነ ውድድር ሰለሞን መሀሪና አዳና አለሙ ከትራንስ፣ አለም ግርማይ ከመሰው ተካፍለው ወጥተዋል። በአጠቃላይ ውጤቱም በኮርስ ኤ አንደኛ መሰው ሲሚቱ ሲወጣ በግል አለም ግርማይ ከመሰው አሸንፋለች። በኮርስ ቢ ጉና አንደኛውን ደረጃ ይዘዋል። በግል ሙሉጌታ ፀሐዬ ከጉና አሸንፈዋል። በማውንቴን ወንዶች ቡድን አንደኛ ውሃ ፈሳሽ ሲወጣ በግል ብርሃነ ካሳ ከቅድስት ማርያም ሆስፒታል፣ በማውንቴን ሴቶች ቡድን ደግሞ አንደኛ ሸዋ ሌዘር ሲወጣ በግል ሰላም ገብረእግዚአብሔር ከሸዋ ሌዘር አሸንፋለች። ዘገባ ያደረሰን ትግራይ ቴሌቪዥን ነው። በመቀሌ ዩኒቨርሲቲ የሶስተኛውን የከተሞች ሳምንት በማስመልከት የተዘጋጀ ስፖርታዊ ውድድር በቢዝነስና ኢኮኖሚክስ ትምህርት ክፍል የበላይነት ተጠናቀቀ። የብሔር ብሔረሰቦችና የከተሞች ቀን አስመልክቶ በመቀሌ ዩኒቨርሲቲ ካሄደ የነበረው ውድድር ስፖርታዊ ጨዋነት የተሞላበት የመዝጊያ ውድድሮች በተካሄዱበት በዚህ ውድድር የኮሌጅ ዲኖችና ዳይሬክተሮች የ400 ሜትር የሩጫ ውድድር ሲያካሂዱ በቢዝነስና ኢኮኖሚክስ ትምህርት ክፍልና ቴክኖሎጂ ኢንስቲትዩት የተደረገው የእግር ኳስ ጨዋታ በቢዝነስና ኢኮኖሚክስ የበላይነት ተጠናቀዋል። በእውነት ካፌና ሬስቶራንት በካፌያችን የተሟሉ አገልግሎት ከመስጠታችንም በላይ ደንበኞቻችንን ለማስደሰት የኮንትራት አገልግሎት መስጠታችን ልዩ ያደርገናል። በተጨማሪም በየሳምንቱ ሐሙስ የምናዘጋጃቸው የተከሸነ የዶሮ ወጥ እጅ ያስቆረጥማል ተብሎለታል። ብቅ ይበሉ። ከጠዋቱ ከጠበቁት በላይ በቀልጣፋ መስተንግዶ ያገኙናል። በእውነት ካፌና ሬስቶራንት አድራሻችን በመቀሌ ዩኒቨርሲቲ በኤፍቪ ካምፓስ ከላይኛው በር ከፍ ብሎ በእውነት